3-2 ተሸንፈናል። ማን 3-2 መሸነፋችን ብቻ አይደለም የሚያናድደው ነገር በጣም ቅጥል የሚያደርገው እንደሆነ ታውቃላችሁ። ኮርና ተከታታይ 3 ጨዋታ ላይ ይገባብናል። አርሰናል ማን ምንድነው ያየው ያለው 3 ጨዋታ ላይ ኮርና። ዛሬ ካየናቸው ነገሮች ግን በጣም የሚያስደስተው ነገር አንደኛው ምንድነው ዞሊስ የሚገርም ሳይኒንግ መሆኑን ያየው። ማን ምንድነው የሚያደርገው ይሶጂ አንድ አሲስት አንድ ፔናልቲ ያስገኘልን። ማን በጣም ትችላለህ። ገብቶሃል? ፕሪሚየር ሊግ ላይ ነገር መድገም አለበት። በጣም ማለት ይችላል። ማን ኗኔሪን አምና ለምንድነው ያዋስ ነው ቆጨኝ። ማን ሰከንድ አፍ ላይ ምን አይነት ጨዋታ ነበር ስትጮት የነበረው አንተ? በጣም ያምራል። ገብቷል አይደል? ማለት ማክስ ዳውመን ትንሽ ማቹሪቲ እና ትንሽ ሰውነት ትንሽ አንተ ጂም አገባም እንደ ጂም ግባና ጠብጥቡ ሆነ እናቴ ትንሽ ሰውነት ካደገ ማዶኬ በስትክክል ቤንች ታርጓል። ምክንያቱም ክሬቲቭ ነህ፣ ጭንቅላትን መጠቀም ይችላል። ገብቷል አይደል? በጣም ያበደ ነገር ነበር እያየሁ የነበረው ምንድነው 3-2 ለምንድነው የተሸነፍነው? 3 ጎል ለምንድነው ኮንሲድ የምናደርገው? ማን እኔ ቀጥል እያልኩኝ ነው። አሁን ምንድነው እየተፈጠረ ያለው? አንድ ፕሪሚየር ሊግ በላው ብለህ ያሳደገህን ጠኔን ያራገፈልን ኢሜሬትስ ካፕ ትሸመጥጣለህ እንዴ? ወያላ ስታገኛውን መለወጥህ ነው እንደዚህ ያዋጣል? እንደዚህ ነው። አሁን ቀጣይ ዓመት ወንድም ጥላን ትቀይሯለህ። እሱ ሻምፒዮን ጊዜ ሜዳው አንተ ታዋርደኛለህ እንዴ? ካልቸር ካልፋት ተቀመጠም እንዴ? የምናባ መወዳጀት ነው። እኛ ፔስጂ ማንን እየለጠለጥን አንተ ታናፍሪ ባደ ወያላ እውነት ዲስአፖይንት አድርገኛል። ዲስአፖይንት። እሺ ሰበቡ ምን ይሆን? ይሄ በከረጃ የማንቸስተር ደጋፊ ቋጠሮ ሊባል ነው። በእናትህ የዛሬውን ሰበብ እስቲ መስማት ፈልጋለሁ። እስቲ ዋናው ነገር ፔናልቲው ማሸነፋችን ነው ጀማው። እኔ ፔናልቲው እስኪያልቅ ድረስ ነው ቆይቼ የመጣሁት። 3-2 በጨዋታ ተሸንፈናል፣ ግን ኤምሬትስ ካፕ ላይ የሚያደርገው ፋይናሊ ፔናልቲ ያለው ገብቷል አይደለ? ፔናልቲውን 5-4 በሆነ ውጤት አሸንፈናል። በቃ ዋናው ነገር ከአምናው በፒኤስጂ በፔናልቲ ከተሸነፍነው ጨዋታ ምን ያህል ተሻሽለናል ማየት የሚለውን ነው የምፈልገው። ገብቷል ስለሆነ 5ቱንም ፔናልቲ ያስቆጠረናል ጀማው። ይሄ ትልቅ መሻሻል ነው። በቃ ትልቅ ቡድናችን እንደምታውቁት እጅግ በጣም ብዙ ተጫዋቾች የሉም እዚህ ቡድን ውስጥ። ሲኖሩ ምን ሊፈጠር እንደሚችል ግልጽ ነው። ግን በፔናልቲው ደረጃ በጣም ተሻሽለናል። ከዛ ውጪ ቦሩሲያ ዶርትመንድ ለጣጥፎናል፣ አስቀይሞናል። ኖርማል ነው። ይሄ ያለን የወዳጅነት ጨዋታ ነው። ትልቁ ነጥብ ግን የማስኩዌራ ቦታ ላይ ጀምአው መስት ተጫዋች ያስፈልገናል። በማስኩዌራ ሳሊባ እስኪመለስ ድረስ ብቻ መንገፋው ቦታ አይደለም ጀምአው፣ ያ ቦታ ግድ ያስፈልጓል። ከዛ በተጨማሪ ዞሊስ አስደናቂ ብቃቱን ያሳየን ጀምአው፣ እሱ ጋርም ቆንጆ ተቀያሪ ተጫዋች ግን ያስፈልጓል ጀምአው። ከዛ ውጪ ጋብሪኤል ጄሱስ፣ ኬፓ፣ ፓብሎ ቬራ ምናምን የምትባሉ ሰዎች በሙሉ አንፈልጋችሁ። ውጡልን ፕሊስ። ለእናንተኛ ሽማግሌ መላክ አለብን እንዴ? ልቀቁና ውጡ። በቃ እሱ ብቻ ነው የምፈልገው ጀማው። 3-2 በሆነ ውጤት ግን ተለጥፈናል። ኖርማል ደገምሽው ወያሊት። አይ ይኸውልሽ እዚህ አውሮፓ ስትዞሪ በሽታ ይዘሽብኝ እንዳመጪ፣ በሽታ ፕሪሚየር ሊጉ ላይ ይዘሽብኝ እንዳመጪ። ይኸው ተለጠፈች ደግሞ አናዘር ኢምፖርታንት ፕሪሲዝን ወርክአውት ኤክሳቸው ላይ እኮ ነው። ግን ማለት ነው እኛም ቋጠሯችንን እያላቀቅን ነው። በዶርትመንድ አርሰናል 3-2 ቀምሷል። ደግሞ ቆንጆ ጎል ነው እየገባባችሁ ያለው። እንዴት ነው ፎቃ ቀውያላ ቪኒን ፈበቀለ ቤተን አጽድተህ ጠብቅ። መጀመሪያ አትንፏቀቅ። ባርኮላ ያው ግጥሚያው ሸጋ ነበር ነው የምንለው። ከዶርትመንድ አጥቂ ኬፓ የሚባለው እንግዲህ የአርሰናል ማሊያ ለብሶ ለዶርትመንድ እያጠቃ እሱ ከበደን። ቼልሲ እሺ ኬፓን ውሰድ 5 ሚሊዮን ልስጥህና ጨጓራ ሚነካ ግን ይሄ ጉበት ሳምባ ምን ልክ እንደማዱኬ ጨጓራ ብቻ ነክቶ የሚተወኝን ሽጥልኝ። ኬፓኩ ኩላሊት ጭምር ነው የሚነካው ከጨጓራ አልፎ። አረ ቢስሚላህ ደግሞ ምንድነው ስንት አይነት ችግር ነው ያለብን። ጭራሽ በሜዳችን ይሁን በደጋፊ ፊት ላፍ አድርገውን ይሄዱ እንዴ እንዳለ። በተለይ ሃቨርት የሚባል ጨዋች መሀል ሲጫወት ቤን ዋይት የሚባል ሰው ዞሊስ እንዴት አባህ ነው የምትችለው? በአላህ ዮኮሬሽ ግን እኔ ከይቅርታ ጋር ማለት ነው ወላሂ ለአዚም ስፖርቲንግ የሆነ ቀይሮ ማስክ እንዲ ቢያጥቡት በደንብ ሌላ ሰው ነው። እኔ ስፖርቲንግ ማቆ ሰውዬ ነው ይሄ። ኧረ አጥቂ አምጣልን፣ በቃ አጥቂ አልቫሬዝን አምጣልን። በቃ ይሁን እዚህ ጋር አኡዙ ቢላ ጨሱ። ምንድነው አንድ የሚረባ ተጫዋች ምንድነው? አሁን የገባንበት ስኳድ ለዶርትመንድ አንሶ ነው። አረ ግን ኬፓ አላህ ያቃ